ሰላም እንዴት ናችሁ? ዛሬ ፓስፖርት በቀላሉ በስልካችሁ እንዴት አፕላይ ማድረግ እንደምትችሉ ላሳያችሁ ነው መጣሁት። ፕሮሰሱን ከመጀመራችሁ በፊት ግን የቀበሌ አይዲ እና የልደት ሰርቲፊኬቱን ፎቶ አንስታችሁ ማዘጋጀት አለባችሁ። ፋይል ሳይዙ ደግሞ ከ1 ሜጋባይት በታች መሆን አለበት። ከዛ በላይ ከሆነ ፋይል ኮምፕሬስ ብላችሁ ጎግል ላይ ሰርች አድርጋችሁ በሱ ማስተካከል ትችላላችሁ ማለት ነው። አሁን በቀጥታ እንዴት አፕላይ እንደምታደርጉ ተከታተሉኝ። ጎግል ላይ ኢትዮጵያን ፓስፖርት ሰርቪስ ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ ስታርት ኒው አፕሊኬሽን የሚለውን ክሊክ ታደርጋላችሁ። ከዛ አዲስ ፓስፖርት ተሰሎ ኒው የሚለውን ክሊክ ታደርጋላችሁ። ሎኬሽኑን ትሞላላችሁ። ይሄ ሎኬሽን ማለት ፓስፖርቱን አሻራ የሚሰጡና ፓስፖርቱን የምትወስዱበት ማለት ነው። አሁን አዲስ አበባ የሚለው ሞልቻለሁ። ከዛን ቀጥሎ የሚመጣው ቀኑን ነው። አፖይንትመንት ዴት ማለት መታችሁ አሻራ የሚሰጡበት ቀን ትመርጣላችሁ ማለት አፖይንትመንት ዴት እንደ ታይም የሚለውን ትመርጣላችሁ። አሁን እዚህ ጋር እንመርጣለን። መርጠናል። ቀኑን እንመርጣለን። ከዛም በኋላ ነው እዚህ ጋር ስማችሁን ምንም ሳትሳሳቱ በስትክክል ኢቭን ስፔሊንግ መሳሳት የለባችሁም። ለምን ፓስፖርት የምንጠቀመው ለተለያዩ ሀገር ፕሮሰስ ማለት ከሀገር ውጭ ስለሆነ አንድ ፊደል ስህተት ካለው አደጋ ያለው ማለት ነው። ስለዚህ ስማችሁን ሁሉም ነገር እንደ የልደት ሰርቲፊኬታችሁ ላይ እንዳለው የትውልድ ቀናችሁ፣ ቦታው፣ የአባታችሁ ስም በአማርኛም በእንግሊዝኛም በትክክል ሳትሳሳቱ ትሞላላችሁ ማለት ነው። እዚህ ላይ ነው ኢቭን እዚህ ላይ ተሳስታችሁ ሜቢ ሊሆን ይችላል። መጨረሻ ላይ ሪቪውን ቼክ አድርጋችሁ ካልሆነ እንዳከፍሉ። ከከፈላችሁ ስማችሁ የአንድ ፊደል ስም ችግር እንኳን ካለበት እንደ ፓስፖርት ኮሬክሽን ተወስዶ ሌላ ተጨማሪ ብር ከፍላችሁ ነው የምታሳድሱት ማለት ነው፣ የምታስተካክሉት ማለት ነው። ስለዚህ እዚህ ላይ የምትሰሩት ነገር የምትሞሉት ነገር ትክክል መሆኑን አረጋግጣችሁ ሰሚት አድርጉ። እዚህ ጋር ሪጅን የምለው አሁን ያላችሁበት ቦታ ነው፣ የምትኖሩበት ቦታ ነው። አዲስ አበባ ብዬ ሞልቻለሁ። ሲቲው አዲስ አበባ ብላችሁ ትሞላላችሁ። ክፍለ ሀገር ከሆነ የክፍለ ሀገር፣ አሁን ለምሳሌ ኦሮሚያ ከሆነ ኦሮሚያ፣ የት ክልል የምለው አዳማ፣ ሜቢ ሌላ ቦታ ሊሆን ይችላል። እንደዚህ ትሞላላችሁ ማለት ነው። ከዛ እዚህ ጋር ነው እንግዲህ አውተንቲኬት ብር ሰርቲፊኬት እና ቫሊድ ቀበሌ አይዲን ብሮዘር አድርጋችሁ ከስልካችሁ አፕሎድ የምታደርጉት ማለት ነው። እዚህ ጋር ምን መሆን አለበት ማለት ነው? ሁለቱም ከ1 ሜጋባይት በታች መሆን አለበት እና ደግሞ ፎቶ ነው መሆን አለበት። ፒዲኤፍ ምናምን አይቀበልም። ፎቶ ነው መሆን አለበት። ይሄን ቀበሌ አይዲ የምለው ጋር ቀበሌ አይዲ ሌላ ቦታም ሌላ አፕሎድ ታደርጋላችሁ ማለት ነው። እዚህ ጋር ደግሞ ያለው ነገር አፕሎድ አድርጋችሁ ከጨረሳችሁ በኋላ ይሄን ነው እንግዲህ በስትክክል ማየት አለባችሁ ያልኩት ሪቪውን ማለት ነው። እዚህ ጋር ስማችሁን በስትክክል እንደሞላችሁ፣ ስልክ ቁጥራችሁን፣ ሁሉም ነገር ሎኬሽናችሁን በስትክክል ማየት አለባችሁ። ኢቭን አፕሎድ ያደረጋችሁትን ነገር ልክ ነው ልክ አይደለም የሚለውን ሁላ ማየት ትችላላችሁ። ከዛ ክፍያ አማራጭ ትመርጣላችሁ ማለት ነው። እዚህ ጋር ክፍያ አማራጭ በቴሌ ብርም ይቻላል፣ በንግድ ባንክም ይቻላል፣ በፈለጋችሁ። እኔ አሁን ንግድ ባንክ ነው የመረጥኩት። ቶታል ፕራይስ የሚለው 5000 ብር ነው። ከዛ ሳሚት ትላላችሁ ማለት ነው። እዚህ ላይ እንግዲህ ክፍያ የምትከፍሉት በኦርደር ኮዱ ነው ማለት ነው። ኢፒ 9852 8 ቢሲዲ የምትለዋ እሷ ነች።
እዚህ ጋር ኢንተር ዩር ኮድ እቺ ኮር ነው በዚች ኮር ነው ክፍያውን የምትከፍሉት ማለት ነው። ይሄን ሁሉ ቼክ ካረጋችሁ በኋላ ይሄን ፕሪንት አድርጋችሁ ትይዛላችሁ ወይ ደግሞ ስክሪንሾት ታደርጋላችሁ። ይሄ ችግር የለውም። በኋላ ሌላ ወረቀት ስለምታወርዱ ማለት ክፍያውን ከከፈላችሁ በኋላ ነው ኢሚግሬሽን ይዛችሁ የምትሄዱት ወረቀት ደግሞ የምታወርዱት። እሱን ደግሞ አሳያችኋለሁ። አሁን ደግሞ ሁሉም ነገር ሞልተን ከጨረሰን በኋላ ክፍያ ከከፈለን በኋላ ያቺ ወረቀቷን ይዘን ወረቀት የሆነች ወረቀት አለች። ያቺ ወረቀት እንዴት አድርገን ዳውንሎድ እናደርጋለን የሚለው እናያለን። ያቺ ወረቀት ምንድነች ማለት ነው? ኢሚግሬሽን ስትሄዱ ይዛችሁ የምትሄዱት ወረቀት ነው በቀጠሮ ቀናችሁ ማለት ነው። እሱንም ጎግል ላይ ገብታችሁ ኢሚግሬሽን ሲቲዝን ሰርቪስ ብላችሁ ሰርች ታደርጋላችሁ። ከዛ ፓስፖርት ስታተስ የሚለውን ክሊክ ታደርጋላችሁ። ፓስፖርት ስታተስ የሚለው ቅድም ዳውንሎድ ያደረግነውን ላይ ሄደን አፕሊኬሽን ነምበሯን እንወስዳታለን። እቺን አፕሊኬሽን ነምበሯን ማለት ነው። እቺን አፕሊኬሽን ነምበር እንሞላለን። ከዛ ሰርች እናደርጋለን ማለት ነው። በዚች አፕሊኬሽን ነምበር ነን እንግዲህ ያቺ ወረቀት የምናገኛት ማለት ነው። ክፍያውን ከከፈልንም ባንከፍልም ይመጣልናል። ክፍያው ራሱ እንደተከፈለን እንዳልተከፈለን እናያለን። ከዛ እዚች ጋር አይን የምትመስለዋን ክሊክ አድርገን እንደዚህ ሙሉ ዲቴሉ ይመጣል ማለት ነው። ክፍያውን ፔመንት ፔንዲንግ ላይ እኔ ስላልከፈልኩት ነው። ከከፈላችሁ ደግሞ ፔመንት ፔይድ ይላል ማለት ነው። ከዛ እቺን ወረቀት ነው እንግዲህ ዳውንሎድ አድርገን እናስቀምጣታለን። ልክ የቀጠሮ ቀናችን ሲደርስ ፕሪንት አድርገን ይዘን ኢሚግሬሽን ሄደን አሻራ እንሰጣለን ማለት ነው።